ሁለንተናዊ ጥቃቶች ተሰንዝረዋል። በአጠቃላይ አማራው ኢትዮጵያ ሀገራችን ከሌሎች ወንድሞቻችን ጋር ስርዓተ መንግስት እንዳልመሰረተ ከትናንት እስከ ዛሬ የማያባራ የህልውና አደጋ ገጥሞት ይገኛል። አማራ ጠላቴ ነው ብለው ወደ ትግል የወጡ ጸረ ኢትዮጵያን ቡድኖች በትረ ስልጣን ሲቀናቸው ማንነት ተኮር በመክፈት በራሳችን ሀገር ባይተዋር ተሳዳጅና ተቀዝባዥ የመኖር መብታችን ተነፍቆ የህልውና አደጋ ተፈጥሮብን ቆይቷል። መገፋቱ፣ መሽቀንጠሩ እንዲሁም ማንነት ተኮር ግድያ በአርባ ጉጉ፣ በበደኖ፣ በወለጋ፣ በመተከል ከክልሎች ሲፈጸም ከክልል ውስጥም ጎጆአችን ድረስ በመምጣት ምድጃችን ጭምር ለመቆጣጠር ሲሞክሩ ወተት ሲናጥ ቅቤ ይወጣዋል እንደሚባል ቅሉ አዲሱ ትውልድ በአማራ ብሔርተኝነት ተቀዳሚ የሚመራ የሰላ የፋኖ ትግል ጀምረን ጠላትን እያንቀጠቀጥን እንገኛለን። የዚህ የፋኖ ትግል ዋና ዓላማው አማራው የተደቀነበትን የህልውና አደጋ በአስተማማኝ ሁኔታ መቀልበስ ነው። እንደሚታወቀው ፋኖነት የአባቶቻችን የአያት ቅድመ አያቶቻችን ውርስ ነው። በ1888 ዓመተ ምህረት ከኢጣሊያኖች ጋር በተደረገው የአድዋ ጦርነት እስከ 1930ዎቹ የፋሽስት ወረራ የፋኖ አርበኞች የውጭ ወራሪዎችን በመከላከል ሀገር አቆይተው እኛንም ለዚህ አድርሰውናል። የአሁኑ የፋኖ እንቅስቃሴ ከትናንቱ የሚለየው የአማራ ህዝብ ከኢትዮጵያ ምድር ለማጥፋት የሚፈልጉ የወንበዴው ስርዓት የወለዳቸው የውስጥ ኃይሎችን ለመፋለም ነው። ስለዚህ የፋኖ አነሳስ በህይወት ለመኖር የሚደረግ እንጂ በሌሎች ላይ የተቃጣ አለመሆኑ እሙን ነው። የአማራ ህዝብ ወይም የፋኖ ተጋድሎ ራስን በመከላከል ላይ ብቻ ያተኮረ ሳይሆን ኢትዮጵያን ከጥላቻና በዘር ከፋፍሎ የፖለቲካ ምስቅልቅል በማላቀቅ ታላቋ ኢትዮጵያ ወደ ነበረችበት የከበረ መንበሯ ለመመለስ እንደሆነ ለእናንተም ለኛም ምስክር ነው። የፋኖ ትግልን ህዝባዊነትን የተላበሰ እንደ ህዝብ በጽናት መቆም የተቻለበት እንደ ህዝብ መስዋዕት የተከፈለበት የአማራ ህዝብ ህልውና ትግል ለማስከበር ያለመ እንደሆነ የአደባባይ ምስጢር ነው። እንግዲህ የአማራ አንገቱ አንድ ነው። ስለሆነ የሸዋ፣ የወሎ፣ የጎንደር፣ የጎጃም ተጋድሎ በጋራ የአማራ ብሔራዊ ኃይልን በመመስረት የውስጥ ጠላትን ከመመከት ወደ ማጥቃት በመሸጋገር አስፈሪ የወታደራዊና ፖለቲካዊ ቁመና ላይ እንገኛለን። ከውስጥ ባንዳ እስከ ምርኮኛው ብርሃኑ ጁላ ጦር በየቦታው እየተወገረ ያለበትና ለሰፊው ማህበረሰባችን ለመላው ኢትዮጵያችን አጀብ የሚያስብል የፋኖ ቁመና ላይ እንገኛለን። ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ ቀጠና ራስ ቢትወደድ መንገሻ ቲከም አንዱ ሲሆን በዚህ ክፍለ ጦር ውስጥ 6 ጠንካራ ብርጌዶችን ያቀፈ ነው። ከነዚህ መካከል አንዱ የቡሬ ዳሞት ብርጌድ ነው። የጀግና አርበኞች መፍለቂያ ቡሬን ለማስታወስ ያህል ፋሽስቱ ኢጣሊን አዲስ አበባን ከያዘች በኋላ የመጀመሪያው የአማራ አርበኞች ጸረ ፋሽስት ተጋድሎ የተጀመረው ጎጃም ውስጥ ቡሬ ነው። የዚህ ተጋድሎ መሪ ደግሞ ታላቁ አርበኛ ደጃዝማች በቀለ ካሳ ወይም አባ ቆርጥ ይባላሉ በቅጽበት ናቸው። የነ ደጃዝማች በቀለ ካሳ የነ ቀኛዝማች የኋላ እንግዳው ወይዘሮ ተስፋወርቅ አልማውና ሌሎች አርበኞች እንዲሁም የዳሞቱ ጀግና ራስ ቢትወደድ መንገሻ ቲከም ቦታ ቡሬ ላይ ከደጋዳሞት፣ ከቋሪት፣ ከሰከላ፣ ከደንበጫና ጃቢጠና አካባቢ በጋራ በመሆን ጸረ ፋሽስታዊ ተጋድሎ በማድረግ ጀብድ የፈጸሙበት ታሪካዊ ቦታ ነው። ዛሬም ላይ የቀደምት አባቶቻችን የፋኖ ተጋድሎ ውርስ በመቀበል ቡሬ ዳሞት ብርጌድ በመመስረት ጠላትን እንዳመጣጡ እየቀጠቀጠ በርካታ የነጻ ቀጠናዎችን በመቆጣጠር ለጠላት ራስ ምታት በመሆን የማህበረሰቡ ደጀን መሆን ችሏል። ትናንትን በመገምገም ዛሬ ላይ ራሱን እንደ ንስር ያደሰው ቡሬ ዳሞት ብርጌድ በዚሁ ግለት እንዲቀጥል በማለት እናሳስባለን። ለቡሬ ዳሞት ብርጌድና አካባቢው ማህበረሰብ በዚህ ታላቅ የፋኖ የሰልጣኝ ኮማንዶ ምረቃን እንኳን ደስ አላችሁ ማለት እንፈልጋለን። በድጋሚ ለበቁ ማድረግ የቻላችሁ ውድና ኩሩ አሰልጣኞቻችን ለዚህ በመብቃታችሁ ኩራት ሊሰማችሁ ይገባል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንደሚታወቀው ጠላቶቻችን ለዓመታት የዘመቱብንን አማራን የማጽዳት ዘመቻ በመድኃኔ ዓለምና በብርቱ ክንዳችን መካከል ማስታገስ ብሎም ማሸነፍ በምንችለው የጥበብ ብቃት ቆየን እንጂ በእነሱ ቅድና ተግባር መቼ እስካሁን አንድ አማራም